ሰላም ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። ይህ ጮራ ቲቪ ቻናላችን ነው። የቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ የምናየው መጥፎ የአፍ ጠረን ምንድን ነው፣ እንዴትስ ይከሰታል የሚለውን እናያለን። መጥፎ የአፍ ጠረን የአፍን ንጽህና በደንብ ካለመጠበቅ የሚከሰቱ ችግሮች ቢሆኑም ሌሎች የአፍና የጥርስ ንጽህና ቢጠበቅም ለሕክምና አስቸጋሪ የሆኑ መንስኤዎች አሉ። ይህንን ሁኔታ ሲከሰት እንግዲህ ከማስጨነቅም በላይ የታማሚውን ሁለንተናዊ ግንኙነት በትዳር ይሆን በሌሎች ግንኙነቶች በስራ ቦታዎችም ሊጎዳ ይችላልና ይህንን በተመለከተ የጥርስ ሐኪም እንግዳ አሉኝ። ከእሳቸው ጋር ቆይታ አደርጋለሁኝ። እሳቸው በተለይ ጥርሳችንን እንዴት ማጽዳት መቦረሽ አለብን፣ እንዲሁም ደግሞ የጥርሳችንን ንጽህና እንዴት መጠበቅ አለብን፣ መጥፎ የአፍ ጠረን እንዳይኖርንስ ምንድን ነው ማድረግ ያለብን የሚለውን ከእሳቸው ጋር ቆይታ አድርጋለሁ። እንደምትወዱት ተስፋ አደርጋለሁኝ። ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልን። በተለይ ጥያቄዎች ካላችሁ ጥያቄዎቻችሁን ደግሞ ወስደን ለሕክምናው ባለሙያው እንግዲህ በዛ ዙሪያ ላይ እንግዲህ እሳቸው መልስ ይሰጣሉ ብዬ ተስፋ አድርጋለሁኝ። ጥያቄውን ወደ እሳቸው እንወስደዋለን ማለት ነው። ይጠቅማቸዋል ብዬ አስባለሁ። በተለይ አሁን ፌስ ማስክም እናደርጋለን። እሱ ደግሞ አየር እንደፈለግነው ማስወጣት ማስገባቱ ትንሽ ከበድ ይላል። ምናልባት ደግሞ ፌስ ማስክ እንደ መምጣቱ የአፍ ጠረን ያለባቸው ሰዎችም ተገላገልን የሚሉ ሰዎች አሉና ምናልባት የአፍ ጠረን ምንድን ነው መንስኤው? እንዴት ነው የሚከሰተው? እሱ ብቻም ሳይሆን ደግሞ ጥርሶቻችንን ስናጸዳ እንዴት ነው ጥርሶቻችንን ማጽዳት ያለብን? ምን አይነት ብሩሾችን ነው መጠቀም ያለብን? የጥርሳችን አይነት ምን አይነት ነው? ብሩሽ ለመጠቀም ራሱ የጥርስ አይነት ይወስነዋልና እነዛን ጉዳዮች በተመለከተ በስፋት እንግዲህ ከእሳቸው ጋር ቆይታ አድርጌያለሁ። አብራችሁኑ ነው። እሺ፣ ስሜ ዶክተር ወንድሙ ከበደ እባላለሁ። የዶክተር ወንድሙ ሚዲየም ወይም መካከለኛ ክሊኒክ ባለቤት ነኝ። እሺ ዶክተር፣ በጣም አመሰግናለሁ። ዛሬ ላነሳው የወደድኩት ጥያቄ በተለይ ከጥርስ ጋር ተያይዞ ብዙዎቻችን እንግዲህ ጥርስ አንደኛው የውበታችን ነውና ጥርሶቻችን እንዴት ነው ማጽዳት ያለብን? መሆን ያለበትስ ነው? አንዳንዴ ከታች ወደ ላይ፣ ከላይ ወደ ታች፣ ወደ ጎን እንቦርሻለን እና እነዚህ እንዴት ናቸው መቦረሽ ያለበት? ጥርስ መቦረሽ ያለበት በቀን 2 ጊዜ ነው ያው የሚመከረው ማለት ነው። ካልተቻለም በቀን አንዴ ምንም ችግር የለውም፣ ግን ቢቻል በቀን 2 ቢሆን ጥሩ ነው እና በአብዛኛው የአቦራሽ ቴክኒኮች አሉ ወይም ዘዴዎች አሉ። አብዛኛው አሁን ይሄ ሆሪዞንታል ወይም ወደፊትና ወደ ኋላ ማድረጉ ጉዳት ያመጣል፣ በጥርስ ላይ አይመከርም እሱ በአብዛኛው ማለት ነው። ድድ መሸሽ ያመጣል እና ጉዳት አለው ለጥርስ ላይ ማለት ነው። አብዛኛው ምንድነው ድድ እንዳይሸሽ እንደ መጥረጊያ የላኛውን ወደ ታች የታችኛው ወደ ላይ አድርጎ 45 ዲግሪ ብሩሽን አስቀምጦ እንደዛ መጠቀም ይቻላል። ጠንካራ ጥርሶች ላይ ሆሪዞንታል ቢሆን ምንም ችግር የለውም፣ ወደ ኋላ ወደፊቱ ማለት ነው። ነገር ግን በጊዜ ብዛት ያው ችግር መፍጠሩ አይቀርም። ጥርስ ደግሞ የሚሰራ አካል ነው። በየጊዜው በሰራ ቁጥር ድዱ መሸሹ አይቀርም፣ ወይም ቦታውን የመቀየርና የመዛባት ነገር ይኖረዋል። ምክንያቱም የያዙት ሴሎች ናቸው፣ ጅማቶችና ሴሎች ናቸው ከአጥንቱ ጋር ጣብቀው የሚይዙት ማለት ነው። ስለዚህ ጥንቃቄ ማድረግ አለበት ስንቦርሽ ማለት ነው። እና በተቻለ አቅም ኮልጌት ተጠቅሞ ሳሙና ብሩሾችን ተጠቅሞ በቀን 2 ጊዜ ጠዋትና ማታ ማጽዳቱ ይመከራል። ይሄ ነው ትክክለኛው እንትን ማለት ነው። ስንተኛ ምንድነው ማታው ደግሞ ጥቅሙ ምንድነው? ባክቴሪያ የምራቅ መንጨቱ ሌሊት ላይ ይቀንሳል። ምክንያቱም ምላሳችን አይንቀሳቀስም፣ የምግብ እንትን የለም። ስለዚህ ምራቅ እጢዎቻችን የማመንጨት አቅማቸው አነስተኛ ነው ሌሊት ላይ ማለት ነው። እና ምራቅ ምላሳችን ስለማይንቀሳቀስ አናጥበው ጥርሳችንን። በዚህ ሰዓት ባክቴሪያ ይራባል። ባክቴሪያ በጣም በብዛት ስለሚራባ ማታ ቦርሾ መተኛቱ ትልቅ ጥቅም አለው ማለት ነው። እና ምክንያቱም አሲድ እነሱ ተመገበው የሚያወጡት ፈሳሽ አሲዲቲ ያለው፣ አሲዲቲው ደግሞ ጥርስን ይቦረቡራል፣ ድድ ላይም ችግር ይፈጥራል፣ ሽታ ያመጣል፣ ብዙ ነገር ይፈጥራል ማለት ነው። ስለዚህ ጥንቃቄ ማድረጉ አስፈላጊ ነው፣ በተለይ ማታ ላይ ማለት ነው። ጠዋትም በተቻለ አቅም መቦረሹ ጥሩ ነው እና የብሩሹም አይነት ይወስነዋል። ብሩሹም ለምሳሌ እንደ ጥርሳችን ጥንካሬ ነው መሆን ያለበት እና ጠንካራ ብሩሾች የጥርስ ድድ መሸሽ ያመጣሉ። ለምሳሌ ሃርድ ብሩሽ የሚባሉ አሉ። እነሱን ተጠቅመን ወደ ሆሪዞንታል ወይም ወደ ኋላና ወደፊት በሚለው ቦራሽ ዘዴ ስንጠቀም ድድ መሸሽ በጊዜ ብዛት ይመጣል። ስለዚህ በአብዛኛው መካከለኛ ብሩሽ መጠቀሙ ጥሩ ነው እና ላላ አድርጎ መቦረሽ ይህንን ነገር ማድረግ ጥቅም አለው።
ከዛ ባለፈ እንደ ጥርሱ ሁኔታ የጥርሱ ደግሞ ድዱ የሸሸ ከሆነ ሶፍት ብሩሾችን መጠቀም ሊያስገድደን ይችላል። ይሄው ነው በዚህ ላይ ያለኝ። በተለይ አሁን ከብሩሽ ጋር ተያይዞ ሲያነሱ እንዴት ነው ያን ማወቅ የምንችለው? አንዳንዴ ዝም ብለን ነው ብሩሾቹን ገዝተን የምንጠቀመው እና ጥርሳችን ለስላሳ ነው ወይስ ጠንካራ ነው የሚለው እንዴት ማወቅ እንችላለን? ብሩሾቹ ጀርባቸው ላይ ያው ታሽገው ነው የሚሸጡት። ጀርባቸው ላይ ሚዲየም የሚል አለ፣ ሃርድ የሚል አለ፣ ሶፍት የሚል አለ። ፋርማሲ ገብተን መጠየቅ ያው ይሰጡናል። ያን ነው ብሩሽ ማለት ነው። ጀርባው ላይ ይጻፋል። ኦልሬዲ በእንግሊዝኛ ነው የሚኖረው። ያው ዞሮ ያስነበበው እሱን መጠየቅ ይቻላል። ሶስቱም አይነት ብሩሾች ይገኛሉ ከተማ ውስጥ እንዳላሉ ወይ በሀገር ደረጃ ማለት ነው። ችግር የለውም። ስለዚህ ሰው ሲገዛ ጠይቆ መግዛት መቻል አለበት። ያ ነው። እሺ፣ ከዚህ ጋር ተያይዞ አንዳንድ ሰዎች ደግሞ እነዚህን የጥርስ ሳሙናዎችን በምንጠቀምበት ሰዓት ላይ ምንድነው የአፍ ጠረን ያመጣል ብሎ የሚያስቡ ሰዎች አሉና እስቲ ምን ይሉታል? እሱም የተሳሳተ ግንዛቤ ነው። ምንድነው የጥርስ ብሩሽ ሳሙና ያው ንጥረ ነገሮች አሉት፣ ውስጡ የተለያዩ ንጥረ ነገሮች አሉት። ያውም አንቲሴፕቲክ የሆነ ነገሮች ፍሎራይድ አለ፣ ለምሳሌ አንቲሴፕቲክ አለው። እነዚህ ነገሮች አሉ፣ ሌሎችም ተጨማሪ ነገሮች አሉ ውስጡና ይሄ ጥርስ ብሩሽ ሳሙና ለሽታ የሚዳረገን ሳይሆን እንደውም ሽታውን የሚያረቀልን ነው። በቦረሽን ቁጥር ማለት ነው። ቆሻሻ የሚኖረው ጥርሳችን ላይ ብቻ አይደለም፣ ምላሳችን ላይ ነው። አፋችን ውስጥ ዙሪያው ላይ ይኖራል በተለያዩ ምክንያቱም ስቲኪ ወይም የሚጣበቁ ምግቦችን ከበላን ቁጥር አሁን ለምሳሌ ጥርስ ላይ ይጣበቃሉ፣ ምላስ ላይ ይጣበቃሉ። የምንበላው ምግብ እያንዳንዱ በሰው አፋችን ክፍል ውስጥ ይታያል እና እነዚህ ነገሮች ናቸው በቆይታ ወደ ሽታነት የሚለወጡት ከባክቴሪያ ጋር በመደበር ማለት ነው። እና ማጽዳቱ ምንም ጉዳት የለም። ሳሙና ነው፣ ማጽዳት ነው። እንደውም ጥቅሙ ምንድነው? የተቀደዱ ቀዳዳ ያለባቸው የተቦረቦሩ ቦታዎችን ፍሎራይዱ በጊዜ በቦረሽን ቁጥር ቀዳዳውን ይደፍንልናል። ይሄ ነው አንዱ በሕክምናው የሚባለው ማለት ነው። ሁለተኛው ማጽዳት ነው። አንቲሴፕቲክ አለው፣ ባክቴሪያን ይገላል። ይህም ጥቅም አለው እና ያው የግንዛቤ ጉድለት ነው እና በአግባቡ ያው መረዳት ይመስለኛል እዚህ ላይ እንጂ ጥቅም ነው ያለው። ምንም ችግር የለውም ሳሙናው ላይ እና ብሩሽ ላይ ማለት ነው። እሺ፣ ከዚህ ጋር ተያይዞ አንዳንዴ ጥርሳችንን በተፈጥሮ አሉ አይደለ በአካባቢያችን በምናገኛቸው ነገሮች እንፍቃለን እና ከእሱ ጋር ተያይዞስ እንዴት ነው መደረግ ያለበት? ለምሳሌ በእንጨት መፋቅም ምንም ችግር የለውም፣ ጥሩ ነው፣ ይጠቅማል። ግን ምንድነው ትክክለኛ ቦራሽ ዘዴ ማወቅ ያስፈልጋል። እንጨት ስንቦርሽ ማለት ነው። ለምሳሌ አፔን ደግሞ ወይም ላይና ወርታች እንደዚህ ባሪያን ቁጥር አሁን ለፊት ጥርሳችንን እንጨቱ ድዳችንን በነካነው ቁጥር ድዱ ራሱ እየሸሸ ነው ሄደው እያደማ ነው ሄዳለን። ራሱን ሪሞዴል ያደርጋል፣ ወደ ላይ እየሄደ እየሸሸ ስሩ እየተጋለጠ ይመጣል። አሁን የአቦራሽ ዘዴ ያስፈልገዋል እሱ ራሱ ማለት ነው። የሚችሉ ይሄንን የሚያስተካክለው የሚቦርሹ ብዙ ሰዎች አሉ በሀገራችን። ብዙ ጊዜ ይሄን ተጠቅመው እስካሁን ጥርሳቸው የተበላሸ ሰዎች ታያለሽ። ምንድነው ዘዴ ማወቅ ነው። ኃይል ሳንጠቀም ልክ እንደ ብሩሹ እንጨቱም የበለጠ ጉዳት ስለሚያመጣ ላላ አድርገን መቦረሽ፣ አቦራሽ ዘዴውን ማወቅ። ጥርሳችን ላይ ብቻ መቦረሽ እንችላለን። ድድ ግን ከተነካ ያው ጥርሱ ስሩ እየተጋለጠ ይመጣል ማለት ነው። ያ ምንም ችግር የለም። ምንም በዛም ቢቦረሽ የሚመጣ ነገር የለም ማለት ጥሩ ነው። ከዚህ ጋር ተያይዞ በተለይ ብዙዎቻችን እንግዲህ የአፍ ጠረኖች አሉና የአፍ ጠረኖች የሚመጡበት ምክንያቶች ምንድን ናቸው? እንዴት ልንከላከላቸው እንችላለን? የአፍ ጠረን በአብዛኛው መንስኤው ያው አሁን መጀመሪያ እንደጠየቅሽኝ የፑር ኦራል ሃይጂን ማለት ያው በአግባቡ ጥርስን አለማጽዳት ነው። ምክንያቱም ጥርስ ያው መመገቢያችን ነው፣ መናገራችን ነው። ቃላት እዛ ላይ ነው ነጥረው የሚወጡት አንዳንድ ቃላቶች ማለት ነው እና ውበትን ነው እና ይህን አካባቢ ማጽዳት አለመቻል የአፍ ጠረን ሊያመጣ ይችላል ማለት ነው። በእንግሊዝኛ አነጋገሩ ሃሊቶሲስ ይባላል እና ዋናው መንስኤው ያው ባክቴሪያ ነው። ለሁሉም ነገር ባክቴሪያ ነው እንትኑ ማለት ነው እና ይህን ተከትሎ የድድ በሽታዎች ይመጣሉ። ድድ በሽታዎች እንደ ጂንጂቫይተስ፣ ፔሪዶንታይተስ የሚባሉ ነገሮች አሉ። እነዛ ነገሮችም ከተከሰቱ የአፍ ጠረን ይኖራል ማለት ነው እና ሌላው ደግሞ መንስኤው ምራቅ እጢ በአግባቡ አለማመንጨት ማለት ነው። ምራቅን አለማመንጨት፣ ድርቀት ሲኖር ምራቅ በሌለ ሰዓት አሁን ይህም ምንድን ያመጣል? የባክቴሪያ መራባትን ያመጣል እና አለመወገድን ያመጣል። ይህም ለባክቴሪያው መራባትን ይፈጥራል። ባክቴሪያው ደግሞ የሚያወጣው ፈሳሽ እንደ ሰልፋይድ የሆኑ ነገሮች ናቸው የሚያወጡት እና እነዚህ ደግሞ ሽታ አላቸው እና ምክንያቱም ብዙ በቢሊዮን የሚቆጠር ባክቴሪያ ነው እኛ አፍ ውስጥ ያለው ማለት ነው፣ በእያንዳንዳችን ውስጥ ማለት ነው። ማጽዳት ያስፈልጋል እና እነዚህ ነገሮች በአብዛኛው እንግዲህ የሽታ መንስኤው ምንድነው? አፍ ውስጥ ካሉ ችግሮች ነው። ሌሎችም ችግሮች ይኖራሉ። ለምሳሌ ቶንሲላይተስ የያዘው ሰው የቶንሲል ህመም ያለው ሰው ሽታ ይኖራል። ምክንያቱም በዛም ባክቴሪያ ነው ያለው ማለት ነው። እንደ ሳይኖሳይተስ፣ ብሮንካይተስ እነዚህ ነገሮች የሳል በሽታዎች ወደ ታች ስንወርድ ወደ ታችኛው ክፍል ስንወርድ ደግሞ እነዚህ ነገሮች ሲፈጠሩ ሳይነስ ያው እዚህ ላይኛው ነው ሽታ ይኖራል። ምክንያቱም ፈሳሽ እዛ ስለሚቋጠር የአይነት ነገሮች ሽታ ያመጣሉ ማለት ነው። እዚህም ብሮንካይተስ ሲሆን ደግሞ አከታ አለ። አከታው ራሱ ሽታ በቅርብ ስለሆነ ሽታ ሊያመጣ ይችላል ማለት ነው እና የጨጓራ ባክቴሪያ ሌላው መንስኤው እሱ ነው የሚባለው ማለት ነው።
ያም ካለ ሽታ ሊያመጣ ይችላል ማለት ነው። እንደ ስኳር በሽተኛ ስትሆኝ፣ ኪድኒ በሽተኛ ሲሆን፣ የጉበት በሽታ ሲሆን ሽታውም ይለያያል፣ የተለያየ ሽታ አለው። እነዚህ መንስኤ ናቸው በአብዛኛው ግን መንስኤው ኦልሞስት በፐርሰንትም ለማስቀመጥ ሙሉ ይሄ ነው ባልሽም 90% አካባቢ የሚሆነው አፍ ውስጥ ባሉ ችግሮች ነው የሚፈጠረው ማለት ነው። ሌሎቹ ተከትሎ የሚመጡ ናቸው ማለት ነው። ከዚህ ጋር ተያይዞ እነዚህን እንዴት ማስተካከል እንችላለን ወይ በራሳችን? በተለይ አንዳንዴ ቤት ውስጥ በምናደርጋቸው ነገሮች አሁን ለምሳሌ ጥርስን መቦረሽ አንዱ መፍትሄ እንደሆነ ነው የተነገረው እና ከዚህ ጋር ተያይዞ ሌሎች መፍትሄ የምናደርጋቸው ወይም ደግሞ የአፍ ጠረናችን ያማረና ጥሩ መዓዛ እንዲኖረው ምን ማድረግ አለብን? ያው ቅድም እንደተናገርኩት ነው የአፍ ጠረን ጥሩ እንዲሆን መጀመሪያ መንስኤውን ማስወገድ ነው። እነዚህ አይነት አሁን ቅድም የተናገርናቸው ችግሮች ካሉ አሁን የአፍ ውስጥ የጥርስ መቦርቦር፣ የድድ በሽታ ካለ፣ የምራቅ እጢ በአግባቡ አለመመንጨት ካለ፣ ሌላው ደግሞ እንደዚህ ቶንሲላይተስ፣ ሬስፓራቶሪ ትራክት ኢንፌክሽኖች ካሉ፣ ጄ ኢንፌክሽኖች ካሉ፣ ኢንተስቲናል ኢንፌክሽኖች ካሉ፣ ዲያቤቲክ አይነት ችግሮች ካሉ፣ ኪድኒ ዲዚዝ፣ ሊቨር ዲዚዝ ካለ እነዚህን መንስኤያቸውን በተገቢው ሐኪም ጋር ሄዶ ማስወገድ የመጀመሪያው አማራጭ ነው። ከዛ ቀጥሎ ግን ተጨማሪ ልናደርግ የምንችለው እኛ ምንድነው ጥርስን በአግባቡ መቦረሽ ነው። ጥርስን እንደተባለው በቀን ውስጥ 2 ጊዜ ከተቻለ በአግባቡ መቦረሽ፣ ጊዜ ሰጥቶ መቦረሽ እንደ ስራ እንደ ራሳችን እንደ ልማድ ፈጥነን ነው ተቦርሸን የምንወጣውና ግን በስርዓቱ ይሄንን መከተል ከቻለን እንደዚህ የሽታ አይነት ነገሮች ሽታዎች መምጣት መንስኤውን ማስወገድ እንችላለን ማለት ነው። ከዚህ ውጭም የለም። ያው ሽታው ይሄ ነው እና ተመሳሳይ ምግብ የተለያየ ምግብ ስንበላ የተለያየ ሽታ ይኖራል እስካለቦረሽ ነው ድረስ ኖርማል የማንም ሰው የተለያየ ሽታ የለውም። ከባድ ሽታዎች አሉ፣ ምክንያቱም መንስኤው ከዚህ ጋር የተያያዘ ሲሆን ነው ከበሽታዎች ጋር የተያያዘ ሲሆን ነው ማለት ነው። እና ያው መቦረሽ ነው። በአግባቡ ከተቦረሸ ጥርስን ሽታው እየቀነሰ ነው የሚመጣው በጊዜ ብዛት ማለት ነው እና ምንም ችግር አይኖረውም። ያ ማለት እንዳልኩሽም ይሄ ነገር በተወሰነ በአንድ ቀን እንኳን ብታጓዲ ይሄ ነገር ሊከሰት ይችላል። ምክንያቱም ጥርስ ቶሎ ነው ቀን ሙሉ ያው በተለያየ ሰዓት እንመገባለን። በተመገበን ቁጥር ሌሎ ምግብ እዛ ላይ እንትን የሚለው እና የመጀመሪያ የሚፈጠረው ፕሌክ የሚባል ነገር አለ። ባክቴሪያ እና እንትኖች ቅሬታ የምግብ እንትኖች እዛ ላይ ይጣበቃሉ። ከዛ እነዚህ በቆይታ ወደ ካልኩለስ ነው የሚለወጡት። ካልኩለስ ማለት ደግሞ ሸክላ ነው ጥርስ ላይ ያ ደግሞ ድድ ላይ ይጣበቃል። እዛ ባክቴሪያ ኮሎኒው ይፈጠራል ማለት ነው። ያ ድድ ላይ ችግር ይፈጥራል። የጥርስ መንቀሳቀስ ሊመጣ ይችላል፣ መውለቅ ይመጣል። ከዛ በኋላ እየቆየ ሲሄድ ማለት ነው። ብዙ ጊዜ አሁን ፈነቀላችሁት ነው የሚሉኝ ነው። አሁን ብዙ ጊዜ ጥርስ የተነቀለ ነው የሚሉት ስናጥበላቸው ጥርስ የተነቀለ ፍንቅል ብሎ ሲወጣ ማለት ነው። ያ ካልኩለስ ወይም ሸክላ ይባላል። ያ ነው እና ያ እንዳይፈጠር መከላከሉ ጥሩ ነው እና በየቀኑ ካልቦረሽው ግን ቶሎ ይሄ ነገር የመፈጠሩ እንትኑ ይጨምራል ማለት ነው። እሺ ከዚህ ጋር ተያይዞ በተለይ እንግዲህ ከሰው ጋር በሚኖረን ግንኙነት የአፍ ጠረናችን እንግዲህ ቅድም እንዳልኩት የራሱ የሆነ አስተዋጽኦ አለው እና ከሳይኮሎጂ አንጻር የአፍ ጠረን ያለባቸው ሰዎች ምን አይነት ተጽዕኖ ነው የሚያድርባቸው? አፍ ጠረን ያለው ሰው ያው እኛም ጋር መጥተው ይታያሉ ብዙ ጊዜ። አንዳንዱ ሰው ሰውም ስላለው ሊሆን ይችላል። በአእምሮ ማለት የራሱን እንትን መጀመሪያ ሁሉም ሰው የተመሳሳይ ትንፋሽ አይኖርም። እንደበላ ነው ምግብም እንደ ያለብን ችግር ሊሆን ይችላል እና ያንዱ ደግሞ ለአንዱ ላይ ስማማው የሆነ የሚከብደው ነገር ሊሆን ይችላል እና ብዙ ሰዎች አሁን እኔ ቀርበን እኛ አሁን ብዙ ጊዜ ምንድነው ስናረጋግጥ በአብዛኛው አሁን በእኛ ሀገር ደረጃ ተጠግተን በማሽተት ነው አብዛኛው ጊዜ የምናውቀው እኛም ራሳችን ማለት ነው። ሌሎች ምርመራ ዘዴዎች ይኖራሉ ግን እኛ ሀገር ውስጥ ብዙ የለም ያ ነገር ለማረጋገጥ ማለት ነው። እና ሸታ ይልሻል ግን ሽታ የለውም አንዳንድ ሰው ማለት ነው። አንድ ሰው ካለው ያው አእምሮ ውስጥ ያን ይቀርሳል። ሁሉ ቀን የሚሸት ነው የሚመስለው ራሱ ጠዋት ስነሳ አብዛኛው የሁላችንም ተመሳሳይ ችግር አለው ግን በአግባቡ ከቦረሽ ነው ከዛ በኋላ ይለወጣል። ሰዓታት ይወስነውታል ማለት ጠዋት የግዴታ ነው እንደዛ ነገሮች ይኖራሉ። ቀን ላይ ደግሞ ምግብ ስለምንበላ ውሃ ስለምንጠጣ እየቀነሰ ነው የሚመጣው እና ሳይኮሎጂካሊ ይጎዳል እንደዚህ አይነት ሰዎችን ማለት ነው። ስለዚህ ሐኪም ጋር ሄዶ ማማከር እውነታውን ማወቅ አሁን በስቷል በጥርስ ሕክምና በየቦታው አለ ቀርቦ ማናገር ነው የሚሻለው። ያንን ነው የምለው። በአጠቃላይ አሁን ካነሳናቸው ርዕሰ ጉዳዮች ጋር ቢነሱ ጥሩ ነው መልካም ነው ሰው እንዲረዳ ይጠቅማቸዋል የምትሏቸው ካሉ? ምንድነው የጥርስ በሽታዎች ያው በአብዛኛው ዴንታል ኬሪስ እና ፐሪዶንታይተስ ይባላሉ። በአብዛኛው በሁለቱ ዋና እንትን ውስጥ የሚከፈሉት እና ምንድነው አሁን ሰው ጥርሱ ተቦርቦረ የሚለው ባክቴሪያ መሆን አያውቀውም። ብዙ ጊዜ አሁን ጥርስ የሚቦረቦረው የሆነ ነገር ነክቶኝ ምናምን ነው ወደ ሌላ ነገር ነው የሚያስበው። ግን መንስኤው ባክቴሪያ ነው። ባክቴሪያ ብቻውን አይደለም። ባክቴሪያ እና ምግብ የምንመገበው ጣፋጭ ምግቦች በማንኛውም ውስጥ ያሉ እንደ ስታርች ፉድ ያላቸው ጣፋጭ ነገሮች ባክቴሪያ የሚመገባቸው ነገሮች ናቸው እነዚህ ማለት ነው። እና ሶስተኛው ጥርስን አለማጽዳት ነው። ጥርስን በአግባቡ አለማጽዳት። እነዚህ ሶስት ነገሮች አንድ ላይ ሲሆኑ
እና የጥርሱ ደግሞ ቦታ ይወስነዋል። ጥርሱ ለምሳሌ ወደ ኋላ ያሉ ጥርሶች ለማጽዳትም ስለማያመቹን ተጋላጭ ናቸው። ብዙ ጊዜ ስንቦርሽም ወደ ኋላ ብሩሽ ላይ ደርስልን ይችላል፣ ወይ አቦራሽ ዘዴን ካላወቀን ማለት ነው። እነዚህ ነገሮች ተደማምረው ነው ጥርስ ላይ ጥርስ መቦርቦር የሚያመጡት፣ የድድ በሽታዎች የሚከተሉት እና በቀላሉ ጥርሳችንን የማጣት ሁኔታ የሚፈጠረው ማለት ነው። ስለዚህ እነዚህ ነገሮች መገንዘብ አለበት። ባክቴሪያ እንደሆነ አውቆ ወደ ሕክምና ቦታ ሄዶ ተገቢውን ሕክምና ማግኘቱ ጥሩ ነው ነው የምለው። ጥርስን ከማጣት የሚሻለው ይሄ ነው ማለት ነው። በጣም ነው የማመሰግነው ለነበረን ቆይታ። አመሰግናለሁ።